እና ዋናው ጉዳይ ደግሞ ምንድነው? ቦቸራ በህይወት የሚሸነፍ አይነት ሰው አይደለም። እንዴት ነሽ በሎ ለኛችን አንቺ ወረተኛ ወረተ ወዳት አንቺ ወረተኛ ወረተ ወዳት እንዴት የለውጣል ቴኒ በንክርዳድ አሰይ እናቷም ይላሉ ልጄ ትማራለች አባቷም ይላሉ ልጄ ትማራለች እሷ መናፈሻ መርፌ ትወጋለች ቦቼ አታስፈልጠኝም ቤተሰብ እኔ ፈልጬ አላውቅም እንደዚህ እንጨት ቦታ ላይ አይደለም እንትን አልኩትና አቀፈላስ ቦቼ ይከላከሉ ጉዳይ ቦቼ እየተቀረጸ ነው ለምሰበው ምን አለበት ተካው ሰስራፍ ወገ ባላት ሳያስቃልኩ ቪዲዮ ለዚህ ነገር እችላለሁ እኔ ሁሌም እችላለሁ ወደ ጎን አድርገው በደንብ አዎ ጎበስ ባስማ ያያ አካካዋይ ግላዲያተ ቶኔ እንዴት ለጥሩ አይ ላግዝሽ ግን ያንተ ደግሞ ከባድ ነው ስራው ለጥርስ ተጠቃለለ ባይ መተን ዘጠይጆ ናፍለት ማርያም ነው ናፍለት ማርያም ተዋታክ ባስማ አረገት አይሱና አቺ ረግጠ ከፈት አድርገው ለሁለት ተሰለጠቅ ነው የሚቆጠረው ለካ አልፈልግም እሺ ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ ይገርም እሺ ስራው ምን አገባ እሺ ስራው ግሊች አትኛ በራስሽ ይቱ ስሜታዊት አንተ እውነት እንትን ነው እኮ ጉልበቴ ያንሰዋል ፕላምፕሌት መብላት አለ መጥረቢያ ዛቢያ መታኝ ሞትኩበት ስሞትበት አንተ እንዳልበልጠው እዚህ እኔ ኬት እንደበለው ታውቃለህ ዛሬ እመመን እንደው ያስረዳል ፕላምፕሌት የሚያስፈልገው መድኃኒት እንዴ አረናፊ ያይጄ ይችላል እንጀምር ዛሬ በጣም እያስደረገ ነው በጣም በብዙ ነገር በሰማዓት እንደው ሞራል ነው የሆነኝ እውነት በልጦ የሚያቀፈላል እውነት እንደዚህ የለም ማንንም ፈልጦ አያውቅም ለሁለት ስመረው በእጅ ስመረው በእጅ ይሰበራል አተማው ቀልዳ በእግር እንደሰንጥቀው ይችላል በእግር እንደሰበራው ፍለጥናት ያንን ሰበርቶ አቤት ሄዳ አንተ እኔ እኮ ክፍለ ሀገር ሰው እኮ ተገርብታ ነበር እግዚአብሔር እሺ ወርውሬው ጋር ነው እንትኖቹን አልመሰለም ጠንካራ ነው ማርያም ቁጣቱ አይ ጀግናው ያን ታይ እራሱ ሲቆምበት ነው እግዚአብሔር ታች ያዘኛው ጀግና ነህ ጀምር አሁን ናፍለጥኝና ፍለጥ እኔ አራ በቃ ተይ ወሽ ንቃተልኝ ነው ኑብጡ በቃ አይ ቴዲ ይችላል ብሏል ማርያም ቴዲ ስተጭቆላት አንቺ ይኸውልሽ ኧረ አንተ በእናትህ ኮተኮትከው እንትን ነው ለስፖርታዊ ጨዋነት ነው እንጂ ከብዶን አይደለም ናይ ሙሌ አሬ ለነግረው በእናታችሁ ወንድሜ
አንተ ለገጠሪው አይ ከልቡ ነው አረሙዲ አንተ ሰገጤው ነው ነው ላይ ከተማው በላይ አረ ቆይ ግድ የለም ምንድነው የምትለን? ሙሌ እንደዚህ ነው የሚፈለጠው። ለሌላ እማንችለኛ አችለናል። እኔ ያስቀመጥኩት ማንሳት ካስተማሪው እንደዚህ የድሮ እናቶቻችን ሲሳሳው ታውቃለህ። እንደዚህ ሲሮ እንደዛ ሙሌ ያሳስረው እንደዛ ሲጀመር ባለጌ ቶሎ እኮ አይደለም ባለጌ እንጨቱ ያማልጫል። ለዛ እኮ እሱን አትዩት እንዴ! ረፉ ናችሁ። አርፋችሁ ሰብስክራይብ እያደረጋችሁ አትዩት አልኩኛ። በቃ አትዩት ነው እንዴ ሆናችሁ። ሲጀመር እዚህ እንቀመጥ ገጠሬው ሳይበላ በቅጡ እንጨት መፍለጡ ገጠሬው ሳይበላ በቅጡ እንጨት መፍለጡ ይቅርብ ስንለው አይሰማ ዞሮ ዞሮ ዚዋ ሰዎች በገዛች ቀብጠህ ትሰደም ሙሌ ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ በደልኩሽ ፍቅሬ ሆይ ንገሪኝ በሞቴ የለኝም በምድር ላይ አንቺ ነሽ ሕይወቴ ለወጠሽ ፍቅሬ ሆይ ስትለዋወጪ ስላመጣው ተስፋ ራቀኝ ከሰውነት ወጣው ምን ነካብኝ እንጃ ይሄን ሰሞን ደስ አይልም እንዲህ በሆነ ዋጋትሽኝ አልበደልኩሽ እንደው ታረክሽኝ ምኖትቼ ምን በድዬሽ ተለየሽኝ ተበየሽ ተማምኜ ነበር ሁሉን ባንቺ ጥዬ ተስፋ አድርጌ ነበር ሁሉን ባንቺ ጥዬ ገደም ዳማሬ ገደም ዳማሬ ኧረ እናንተ ሆዬ ጠፋች ሸጋዬ ገደም ዳማሬ ገደም ዳማሬ ኧረ እናንተ ሆዬ ጠፋች ሸጋዬ ገዳማይ እናቷን በጠየቀ ገዳማይ እንጃለ ሄሎኛል ገዳማይ አባቷን በጠየቀ ገዳማይ በቃለ ችሎኛል ገዳማይ እንደምን አድርጌ ገዳማይ ውስጤን ላሳያቸው ገዳማይ አይጨክኑም ነበር ገዳማይ እንደኔው ያማቸው ገዳማይ ገደም ዳማይ ገደም ዳማይ ኧረ እናንተ ሆዬ ጠፋች ሸጋዬ
ላጅብ ላጅ በላይ በላይ ላጅብ ላጅ በላይ በላይ ላጅብ ላጅ በላይ በላይ ላጅብ ላጅ በላይ በላይ እንዲያው በላይ እንዲያው በላይ እንዲያው በላይ እንዲያው በላይ የአይን አበባ ወዲህ ወዲያይ ወዲህ ወዲያይ ጠንካራ ያደረግታ ባይ ኩሩ ደንዲያና እንገካይን ገባሽ ፈገግ አለችና ከጠዋጅን ብርናት ናሙና ወረጎ በዘራ በእንዲ በቀላሉ ቀልቤን ወስደዋለች ጉብል ማናታሉ አልሚሱልኝ እንጂ ያረደሙ ማበሉ በሀገሩ ጌታ በሰማይ በሙሉ ግንባርሽ መስቀል ይንቅሳትሽ ሆዴ ጠገብ ሲል ፈጣሪ እንዳስታውስ ነጠላሽ የሚኖር ዳዳሩ ጥበብ አንቺ ንቅፍ አድርጌ በሌቱን እንዳድር እሺ ጥላ ገባሽ ከማጀቱ ቀዳይ አንጠልጥላ ሰው ባገሩ ነው አሪያ ሰፍራ ፍቅሯ ከደም ስር ይገብጥ ጎጆን ሲቀልልስ አባበለው መች ደፍቶ አጠገቧ ይደርስ እሷን ቢያስልብ ይቀር ከሷ ግድ አካል አንደበት በሷ ፍቅር ተበተበ እሷንስ መንገዷ ትንግራለች አይገደብ ስትሉ እንደም ሰልም የቀው ጎረምሳ እሷን ቢያልም ጊዜውን ጠብቄ በስደፍ ይደርግም የሺ ወይኔ አበባን ቀላላቀም የሺ ተራ አልሰሚን ብርኩን በፍቅር ጠንካራ እንዲያደረታ ባይ ኩሩ ድንዳና ከይዲ ገባሽ ተገጋለችና ለጧ ጀምበርናት ይወገና ሙና ይሻል ይሽጥላል ባጂ ፍቅር አይደል እንደ የነሞጣ መርከብ ካንገት ሲጠበቅ ሽንከታል ቁጃችን ይቀልስ በመሰሶ በካብ ክንዴን እስክንተራስን ያለው ያንቺ ዘብ ጥንቆሽ ታደልሽን ቦግ ማረጉ ተክሊየሉ ሰደሽ ምርል ሰርጉ በስስያት ማንና ያኑረም ብቃቱ ምንም የለውም እኮ ተጠቀመው ከገዛ በቃራ ጋር ዘፈንኩላ ከገዛ በቃሪ ተነሳስቲ እሺ የታላቁ የታልኩኝ ተቀበሉ ነበር እንዳትፈልገው በላችሁ ይመጣል ደማቅ ነው ቀኑ ቢጨልም ወዳጄ ጠፍቶብኝ ችዬ ተናድር ምናሉ ስለኔ ብለው ነገሩ በሞቴ ጠነቀኝ አንተ የታባቱ ክብሬን ተይውደና በይተሻሽ እንዳልሽው ይሁና ካንቻይ በጥምና ከማጣሽ ይሁና ካንቻይ በጥምና በትለሌሎ ለራቁት ባካል በይራሉ በመልካም አመትባል በትለሌሎ ለራቁት ባካል በይራሉ በመልካም አመትባል አንቺ ኢትዮጵያና መልካም አመትባል መጨለሽ መልካም አመትባል አመት እስከ አመት መልካም አመትባል ላጓዳሽ መልካም አመትባል እባካችሁ ሰዎች ውሰዱኝ ስትሄዱ ፍቅር ጋር መድረሻው ከየት ነው መንገዱ? ሩቅ ነው ወይስ ቅርብ መኖሪያ መንገዱ? እድለኝም እኔ ውሎ ለማደሩ ያምራል በቅርቶ ፍቅር አዳራሽ ባሪነት አለው ወይስ ነው ወይ ደራሽ? ዙሪያ ጥራ አለው ወይስ ነው ወይ ሜዳ? ዳኗ አሮስ ከባድ ነው ማረፍ ያለ እንግዳ
ጥያቄ እስኪ ላቅርብ እንዲያው ለነገሩ ዳሩስ ከባድ ነው ወይ መዋያ ማደሩ እኔ በበኩሌ ፍቅር ደርሶብኛል ወንድም ሁለት ሶስት አንገላቶኛል በበኩሌ ፍቅር ደርሶብኛል ከአንድም ሁለት ሶስት አንገላቶኛል። አዲስ ዜማ ነው ያዛል። እዚህ ጋር ከስር ያሉትን 4 ዩቲዩብ ቻናል ሰብስክራይብ አድርጉ በፍቃደኝነት አብራችሁን ቆዩ። ሰብስክራይብ የዝና አንቺ የዝና የዝና ወዲዬ የዝና የዝና ያታንገራሽ የዝና ተማርኝና ወይዳ ገና በልጅነት አንቺን ወልጄ ወይዳ ገና በልጅነት ወይዳ አንቺን ወልጄ ወይዳ ትምህርቴን ሳልጨርስ ተዳከምኩልሽ ወይዳ ትምህርቴን ሳልጨርስ ወይዳ ተዳከምኩልሽ ወይዳ ጥናቴን ስጀምር ደብተሬን ስገል ወይዳ ጥናቴን ስጀምር ወይዳ ደብተሬን ስገልጠው ወይዳ ትመጭብኛለሽ በቀን በጨለማ። ኧረ ምንድን ነው ታሪክ አለው። ዘፈኑ ከመጀመራችን ነው ከመጨረሳችን በፊት ቴዲ ኦልሬዲ የግጥምና ዜማ ደራሽ ሆኖ መሰለኝ ስኩል ላይፍ ምናምን ያጋጥማል ሲሆን አጋጥሞኛል ብለሽ እንትን ነው ይኸውላችሁ ምን መሰላችሁ እኔ 2009 ላይ ምናምን የ10ኛ ክፍል ተማሪ ነበርኩ እሷ የ9ኛ ክፍል ተማሪ ነበረች ሃይ ስኩል ማለት ነው ኤሌመንተሪ ላይ እንኳን ሰጠለጥ ብዬ የተማርኩት ማዘር የዛን ጊዜ አያቴ እንዳሁኑ ጉልበቷ አልደረሰም በጣም ጠንካራ ነች 2009 እኔ ራሱ 10ኛ ክፍል ተማሪ ነበር እኮ በቃ አንተ እኔ ምን አውቃለሁ አይ ታላቅ ነኝ እሱ ከዛ አንተ 2009 10ኛ ክፍል ተማሪ ነበር ወይ 2009 ማለት ምንድን ነው 2009 ማለት እኮ አይደለም ኮሮና ታይም አሁን ቅርብ ነው 12 2013 ነው 13 ነው 2009 ማለት እኔ 10ኛ ክፍል 9ኛ ክፍል ተማሪ ማለት ነው እና ያን ታይም ላይ ይሁን እንዴ በቃ ተው አይደለም እንዴ እንትን አላችሁ 6 አመት በጓደኝነት አሳልፈናል ቀልል ይመስላል አይ ላይክ እንዴት ነው ፍቅረኛ የሚባለው አይ በጡጦ ነው አይጀመሩ ከ10 ክፍል 6 አመት እኔ 10 አይ ነው 2009 ከዛ 15 ላይ ነው ብሬክ አፕ ያደረግነው ስንት ማለት ነው 5-6 አመት ማለት ነው ልክ ነኝ በሴሪፋም ይጀነጀን ያኔ ቦምቦሊ ነው ምናምን በጣም ልጅነታችን የሚገርመን ምን መሰላችሁ ወደ ትምህርት ቤት ልንሄድ ስንል አዊ ቤተክርስቲያን አለና ወይ እሷ ቀድማኝ ሄዳ ከሆነ ወይ እኔ ቀድሜ ተጀ ከሆነ ቤተክርስቲያኑ ጋር ስንደርስ 6 ጊዜ ነበር የምንሳለው ብቻዬን ከሆንኩ 6 ጊዜ ነው የምሳለመው እሷ ብቻዋን የምትሄድ ከሆነ 6 ጊዜ ነው 6 ጊዜ ምናምን ትሳለማለች እሷ እኔም 6 ጊዜ ነበር የምሳለመው እና የ6 አመት ፍቅረኛ ልትለያዩ ያደረጋችሁ ኢሹ ምንድን ነው ችኩል ነኝ መሰለኝ አይ ቲንክ እኔ ሳስበው አሁን ወንድ ልጅ ስትሆን ለመብሰል ትንሽ እድሜም የሆነ ነገርም ይፈልግባል ስለዚህ ፍቅረኛም ፍቅር ውስጥ ለመግባት ማቹሪቲ ያስፈልጋል አዎ በጣም አይደል ለመግባትማ በጣም ኢዚ ነው በነገራችን ላይ ዝም ብለህ ብድግ ብለህ ተነስተህ ትገባለህ ግን ያንን ፍቅር ይዘህ ለመቆየት ግን በቃ በጣም ማቹርድ መሆን ይፈልጋል ከዛ በነገሮች ላይ እንዴት ነው ስቴብል ሆነን መቆየት የምንችለው የሚለው ማለት ነው አሁን እኔ እና እሷ በነበርንበት ታይም ላይ ቸኮልኩ መሰለኝ ፋይናሊ ልክ በቃ እሷ 12ኛ ክፍል ላይ ስትደርስ እኔ አንደኛ ዓመት ተማሪ ምናምን ነው የዛን ታይም በቃ አብረን መኖር ካልጀመርን አለ የእውነት ማለት እንዴት መሰላችሁ በጣም ቆንጆ ነች እና መፍራት ጀመርኩ ከጊዜ ወደ ጊዜ ሰዎች አይናቸው እንዲጣሉባት ምናምን መጡ ከዛ በቃ አብረን መኖር ካልጀመርን አለ ይሄ ማለት ስንት ዓመት እድሜ ላይ ሆነ እኔ 21 እሷ ደግሞ 20 ዓመቷ ምናምን ኦኬ ስለዚህ የጸባችሁ መንስኤም የመለየታችሁን ብቻ ሳይሆን በቃ ገገምነት ብቻ ሳይሆን አብረን መኖር ለምን ትፈራለህ ወጪ የሆነት አሁን እዛ ታይም ላይ ስትሆን ፍቅር ይሄ ፊሎሶፊ ነው ፍቅር ምክንያታዊ አይደለም የሚለው ነገር ያስማማል እሱ ሌላ ምክንያት አይፈልግም እንትን ነች ፍቅር ምክንያት አይደለም ነው ፍቅር ምክንያት አይፈልግም
ለመቆየት ነው ለምን እንጂ ፍቅር ሲይዝ ምክንያት ኖሮ ነው እንዳንሻወድ እረፉ ፍቅር ከያዘ በኋላ ምክንያት ያስፈልገው ፍቅር ከያዘ በኋላ ምክንያት አይፈልግም እንጂ ለመያዝ ምክንያት ይፈልጋል እውር አይደለም that's the point በቃ ይሄ ነው ወይ ውበቷን አይተህ ነው ወይ ጸባቷን ወይ ባህሪዋን አንድ ነገር ይፈልጋል ለመያዝ ትክክል ከያዝክ በኋላ ግን ለምሳሌ ለምቆየት ምንድናት ሀብታም ናት ቆንጆ ናት ምናምን ኢቭን ማታምርም ግን ቆንጆ መስላ ነው የምታይ ከገባበት በኋላ ምክንያታዊ አይደለም እሱ እኮ ነው እውር ማለት አሁን ለምሳሌ ያንያክል በሰዎች እውር አይደለም እሱ ነው እውር ማለት እውር ነው ማለት እውር አይደለም አልገባችም በሰዎች አመለካከት አሁን በሰዋዊ አስተሳሰብ ብዙ ማታምርም የምትባል ሴት ላፈቀራት ወንድ ግን በጣም ውብ ሆና ነው የምትባል አይሽ ምክንያታዊ አይደለም ፍቅር ማለት ውበት ላይ ተመሰረተ አይደለም ማለት ሌላ ምክንያት አሁን ለምሳሌ ምክንያታዊ አይደለም የሚለው ነው እንትን የሚለን እንጂ ፍቅር ሲጀምር መሰረቱ ከማየት ነው ምክንያቱም እንዴት ነው እውር ማለት ለምሳሌ ምድር ይባል ይሄ መመልከት የማይችሉ ሰዎች በጣም ልበ ብርሃን ናቸው ስለዚህ እውር የሚለው እንትን ስም እነሱን አይገልጻቸው ማለት ምንም ነገር ማየት ስለሚችል ቀጥተኛ እይታ ባይሆንም ምንም ነገር ማየት ይችላል እውር ማለት ምንም ነገር የማያይ ነው ግን ልብክ ይታወራል ልብ አይታወርም እንዴት ይታወራል አሁን ለምሳሌ ፍቅር እኮ የልብ ስሜት ብቻ አይደለም የልብ ስሜት ብቻ ቢሆን ኖሮ ለምታፈቅራት ማገናዘብ ትችል ነበር ምክንያቱም ልብን እንኳን የሚቆጣጠረው አይምሮ ነው አይ ፍቅር ውስጥ ስትሆን ግን ልብህን አይምሮክ አይቆጣጠረውም ሎጂካል ሆነ ካታስብም ነው እንዴት ነው መሰለሽ ይሄ ልብ ስሜት ልብ ላይ ያድራልና ልክ እሷ ጋር ሲሆን ይሄ አይምሮሽ ልክ በትክክል እንዳይሰራ ምናልባት እንትን ይሆናል እንጂ አይምሮ የማያዘው የሰውነት ክፍል የለም ያን ሾድ ያኮነ እውር ነው የሚያስብለው አይደል እውር አይደለም ምክንያታዊ አይደለም ለምሳሌ እቺ ልጅ ቆንጆ አይደለችም ቢባል ቁንጅናዋን አይመለከትም ምክንያታዊ አይደለም ቁንጅና ላይ የተመሰረተ ምክንያት ነው ቁንጅና ሳይሆን ለምሳሌ ሀብታም አይደለችም ቢባል ምክንያታዊ አይደለም ሀብቷን አይፈልግም እሺ አንድ ፖይንት ነው እውር አይደለችም ቢባል ምክንያታዊ አይደለም እንጂ እውር እኮ ማለት ምንም አይመለከትም እኮ ልነግርህ ነው አንድና አፍቃሪ እውር ከሆነ ለምን ይቀናል እኮ ከሱ ጋር ለምን ዋልሽ ምናምን አፍቃሪ ሰዎች በጣም ቀናተኞች ናቸው በብዛት ስላየኩ ነው ምናልባት እኮ ምንም አይነት ነገር ከጓደኛ ኢቭን አይደለም ምንም አይነት ነገር ሳታደርግ ኖርማል ወሬ ስናወራ እናንተ አሁን የሆነ ወንድ አይቶኝ ፍቅረኛ የሆነ ለምሳሌ አይቶኝ ቢቀና እውር ማለት ትክክለኛ ፍቺ ምንድን ነው ላያስቀና የሚችል ነገር እውር ማለት ትክክለኛ ፍቺ ምንድን ነው ምንም ነገር መታወር ማለት ነው ምንም ነገር መመልከት ማገናዘብ አለመቻል ስለ አይን አለ የምናወራው ስለ ልብ ነው የምናወራው አዎ ስለ አይንማ እንዴት አሁን ለምሳሌ በጣም ምክንያቱም አይን ላይ ነው መመልከት የማይችል ሰው ብቻ ጋር ነው አይን ላይ አይደለም አሁን ያልከው እኮ አንተ የሆነ ሰው አይተህ ቢቀነው እኮ አይኑ ላይ ባይኖታ አይ እውር ማለት ምን መሰለህ ያሬድ መጥፎውንም ጥሩንም ጎን መመልከት አለመቻል ነው እውርነት ማለት አዎ እንደዛ ስታፈቅር ይኸውልህ የእሷ ጉድለት አይታየም ልክ እሷ ከጓደኛ ጋር ስታወራ ምናምን ቀናተኛ ትሆናለህ መጥፎውን ጎን ትመለከታለህ ላጣት ነው በሚል ስጋት ማለት ነው ጥሩን ግን አትመለከትም ቆንጆ አይደለችም አይመለከትም ምክንያታዊ አይደለም ላንተማ ሀብታም አይደለችም እንትን ምክንያታዊ አይደለም እውር ከሆንክ መጥፎውም ጥሩን ጎን አይታየም ለምን እዚህ ጋር ዋልሽ ለምን በዚህ ጋር ሄድሽ ምናምን የሆነ ሰው ሊነጥቀኝ ነው ምናምን የሚለው ነገር አትመለከትም ይሄ እውር መሆን አይደለም እኔ አላምንበት እሺ እኔ አንድ ጥያቄ አለ እሺ ጠይቅ አሁን ለምሳሌ ጓደኞችህ ወይ ቤተሰቦችህ ጓደኞችህ ማይወዷት ግን አንተ ግን ያፈቀርካት ሴት ብትኖር ያቺን ሴት እነሱ የሚነግሩት ምክንያት እኮ አሳማኝ ነው አሁን ቆይ ለነገር እኮ ነው ሴት ማናት ቆይ ምሳሌ እኮ ነው ያለው እሺ ምሳሌ ነውና የሆነ ላንተ ህይወት አትገባህም ብለው የሚያስቡት እነሱ ለልጃቸው አስበው ጓደኞችም ለጓደኛቸው አስበው ያሉትን አይ እንደዚህ አትሆንም ምናምን ነገር ቢሉ አንተስ ካፈቀርካት ድረስ እነሱን አትሰማቸውም ያን መታወር ማለት ነው እሷን ያፈቀርኩበት ኢሹ የቤተሰቦቼ ፍላጎት አይደለም የቤተሰቦቼ ፍላጎት ላይ ተመረኮዘ ፍቅር ስላልሆነ ቤተሰቦቼ ይኸውልሽ ቤተሰቦቼ ለምሳሌ እቺ ልጅ አትሆንም ምናምን ቢሉ አይደል ያልሽኝ እነሱ ለምን እንደማትማት ታውቂያለሽ የቤተሰቦቼ ፍላጎት ላይ የተመረኮዘ ፍቅር አይደለም ለምሳሌ ቆይ እኔ ልመልስ ላብራራላችሁ ለምሳሌ እቺ ልጅ አትሆንም በዚህ ምክንያት ቢሉ እናቴ ወይ አባቴ በሚፈልገው ምክንያት አይደለም ልጅቷን ያፈቀርኳትና የነሱ የሚነግሩኝ ነገር ለኔ ያሳማኝ ሊሆን ይችላል ለምሳሌ እቺ ልጅ ወይ ቆንጆ አይደለችም ወይ ሀብት የላትም ወይ የከሌ ዘር ነች ምናምን ቢሉኝ ዘሯን ሀብቷን መልኳን ፈልጌ ላላፍቅራት እችላለሁ እና ከቤተሰቦቼ የሚመጣው ሪዝን እኔን አሳማኝ ሊያደርገኝ አይችልም ምክንያቱም ቤተሰቦች የሚፈልጉትን መስፈርት ጠብቄ አይደለም ያፈቀርኩት ገባሽ ሶ ያ ነገር እኔ ለምሳሌ አሁን እሺ አጫሽ ጠጪ ምናምን አይነት ሴት ብትሆን ፍቅር እንዴት ነው መሰለሽ ልክ ወይ ስነ ስርዓቷን ወይ የሆነ ነገር ምናልባት ፍቅር ያስያዘኝ ነገር
ስነ ስርዓቷን የማልመለከትበትን መንገድ አይችል ሊሆን ይችላል። አያው እንዳልመሸነ ምክንያቱም ካፈቀርኩን አይገናኝም ፖይንት አይነሳም። ፖይንት አይነሳም። ቡቺ ቆይ ላስረዳት። አይደለም ተቃራኒ ምናልባት ስርዓት የሌላትን ሴት እንዴ ስርዓት የሌላትን ሴት ያፈቀሩ ብዙ ሰዎች የሉም እንዴ? እኮ ስለታወሩ የትኛውም ሰው ስለታወሩ አይደለም። ስለታወሩ ቆይ ላስረዳ እንጂ እኔ ላውራ እኮ እሺ፣ ስለመታወር አውራ፣ ሌላ ነገር አታውራ። ስለመታወርን ስለማላምንበት ስለመታወር ላውራ አልችልም። በቃ እንደዛ ካልሆነ ደግሞ እኛ መታወር የሚባለው ነገር ማለት ነው። መታወር የሚባለው ነገር መጀመሪያ ምንድነው? መታወሩ እኮ ሲጀምር ስርዓት የሌላትን ጎን ብቻ ሳይሆን ያፈቀረበትንም መንገድ እንዲታይ አያደርጉም። የገባበት መንገድ መታወር ከሆነ እንዴት ነው መታወር? ይሄ ርዕስ በጣም ሰፊ ነው። ከዛ ደግሞ ማለት ነው ልክነት ነው መታወር እኔ አልቀበልም። በዙሪያችን ደግሞ የምናከብራቸው የምንወዳቸው ቤተሰቦቻችን ስላሉ ትተነዋል። አንዴ እና ዋናው ጉዳይ ደግሞ ምንድነው? ቦቸራ በህይወቱ የሚሸነፍ አይነሱ አይደለም። ይሄ ትልቁ እኔ ማምንበትን ምክንያት አልሰጡኝም፣ ላሳምናቸውም አልፈለጉም። እንዴ በሌላ መንገድ ስነገር እኮ አንተ እኮ በነገራችን ብቻ እኔ ለማንኛውም ባህሪዋን ቦንስ ፈልገው አልከኝ እኮ አይደለም አላልኩም አልክ እኮ። ይሄ ነገር በጣም የሚያጨቃጭቀን ነውና እስኪ እናንተ ሐሳባችሁን ኮሜንት ላይ እስቲ ንገሩንና እሱን ደግሞ አንብበን ደግሞ እኛ እንረዳለን እንጂ በቃ እዚህ ጋር ይቀር ደግሞ እዚህ በዓሉን እናድርግ።